ሰበር ዜና ጀዋር መሐመድ ጠቅላይ ሚኒስትር አብይ አህመድ ጋር ሽማግሌ መላኩ ተሰማ። ጀዋር መሐመድ ጠቅላይ ሚኒስትር አብይ ጋር ሽምግልና የላካቸው ሰዎች ማንነትም ታውቋል። ጀዋር ወደ ጠቅላይ ሚኒስትር አብይ ሽማግሌዎችን የላከበት ምክንያትም ታውቋል። በጀዋር ጥያቄ ለሽምግልና ለሄዱ ሰዎች ከጠቅላይ ሚኒስትር አብይ አህመድ የተሰጠ ምላሽም ታውቋል። ጀዋር በሚስጥር ያዘጋጀው አደገኛ እቅድ መጪውን ሀገራዊ ምርጫ ታሳቢ ያደረገ እንደነበረም ታውቋል። ጀዋር መሐመድ አባገዳዎችንና የሀገር ሽማግሌዎችን መርጦ ወደ ጠቅላይ ሚኒስትር አብይ አህመድ መላኩ ተሰማ። ጠቅላይ ሚኒስትር አብይ አህመድ ጀዋር የላካቸውን አባገዳዎችና የሀገር ሽማግሌዎችን በክብር ተቀብለው ማነጋገራቸውም ታውቋል። ጠቅላይ ሚኒስትሩ በአባገዳዎችና በሀገር ሽማግሌዎች በኩል ለቀረበው የጀዋር ጥያቄ ምላሽ መስጠታቸውም ተሰምቷል። በኢትዮጵያ የቅርብ ጊዜ ፖለቲካ ውስጥ እጅግ ተጽዕኖ ፈጣሪ የነበረው ጀዋር መሐመድ የአርቲስት ሃጫሉ ሁንዴሳን ግድያ ተከትሎ ከተፈጠረው ሁከት ጋር በተገናኘ ታስሮ ከተፈታ በኋላ በፍጥነት ከሀገር መውጣቱ ይታወቃል። በኢትዮጵያ ፖለቲካ ውስጥ ለመሳተፍ ወስኖ የአሜሪካ ዜግነቱንና የመኖሪያ ፍቃዱን የመለሰው ጀዋር መሐመድ አሜሪካ መግባት ባለመቻሉ ኑሮም በናይሮቢ አድርጎ መቆየቱ ይታወቃል። በቅርቡ በተፈጠረ የደህንነት ስጋት ከናይሮቢ ወደ ኔዘርላንድ መኖሪያውን የቀየረው ጀዋር መሐመድ ወደ ጠቅላይ ሚኒስትር አብይ አባገዳዎችንና የሀገር ሽማግሌዎችን የላከው በኢትዮጵያ የሚገኘውን ሀብቱንና በባንኮች የሚገኘውን ገንዘቡን ማንቀሳቀስ እንዲችል እንዲፈቀድለት መሆኑም ታውቋል። ጀዋር መሐመድ በለውጡ ማግስት ወደ ኢትዮጵያ ሲገባ በርካታ ሀብት ይዞ መምጣቱን የጠቆሙት ምንጮች ከኢትዮጵያ ፖለቲካ በዚህ ፍጥነት ተገፍቼ እወጣለሁ የሚል እምነት ስላልነበረው በአሜሪካ ሀገር በትግሉ ስም የሰበሰበውን ሀብት ሙሉ ለሙሉ ወደ ኢትዮጵያ ይዞ መመለሱን ጠቁመዋል። ጀዋር ወደ ኢትዮጵያ ከተመለሰ በኋላ በርካታ ድርጅቶችን እንደመሰረተ በተለያዩ ተቋማት ውስጥ የአክሲዮን ድርሻ እንዳለውም ታውቋል። ከ500 ሚሊዮን ብር በላይ በሚገመት ዋጋ በአዲስ አበባ ቢሾፍቱና አዳማ መኖሪያ ቤት መግዛቱም ይታወቃል። የሀብቱንና የንብረቱን ጉዳይ ቦታ ሳያስይዝና በውክልና የሚያስተዳድርበትን መንገድ ሳያመቻች ከኢትዮጵያ የወጣው ጀዋር መሐመድ ፖለቲካው እንደሚቀየር በማሰብ የሀብቱንና የንብረቱን ጉዳይ ቅድሚያ ሳይሰጥ ያለፉትን 2 ዓመታት በጠቅላይ ሚኒስትር አብይ አህመድ ላይ የሰላ ትችት ሲሰነዝር ቆይቷል። በጠቅላይ ሚኒስትሩ ላይ ነፍጥን ካነሱ ታጣቂዎች ጋር ጭምር ጥምረት ፈጥሮ የፖለቲካ እንቅስቃሴ ሲያደርግም ቆይቷል። ሀብትና ንብረቱን ማንቀሳቀስ ባለመቻሉና የሚሰራው ስራ ባለመኖሩ ከፍተኛ የኢኮኖሚ ችግር ውስጥ የሚገኘው ጀዋር መሐመድ ከሰሞኑ ወደ ጠቅላይ ሚኒስትር አብይ አህመድ በላካቸው አባገዳዎችና የሀገር ሽማግሌዎች በኩል በኢትዮጵያ የሚገኘው ሀብቱን ማንቀሳቀስ እንዲችል እንዲፈቀድለት መጠየቁም ምንጮች አመልክተዋል። በአባገዳዎችና በሀገር ሽማግሌዎች በኩል ጀዋር በለውጡ ማግስት ወደ ኢትዮጵያ ያመጣውና በኦሮሚያ ባንክና በኦሮሚያ ህብረት ስራ ባንክ የሚገኘውን ከ2.5 ሚሊዮን ዶላር በላይ ወይም ከ425 ሚሊዮን ብር በላይ ማንቀሳቀስ እንዲችል እንዲፈቀድለት መጠየቁም ታውቋል። ጀዋር ለተማጽኖ የላካቸው አባገዳዎችና የሀገር ሽማግሌዎች ጠቅላይ ሚኒስትር አብይ አህመድን ልጁ ችግር ውስጥ ስለሚገኝ ገንዘቡ ይለቀቅለት የሚል ጥያቄ ያቀረቡ ሲሆን በጠቅላይ ሚኒስትር አብይ አህመድ በኩል ስለ ሀብቱም ሆነ ስለ ንብረቱ የማውቀው ነገር የለም፣ በመንግስት በኩል የተጣለበት የሀብትም ሆነ የንብረት እገዳ ስለመኖሩ አላውቅም፣ ለምን ከሀገር እንደወጣ የት እንደሚኖር ምን እንደሚሰራ የማውቀው ነገር የለም፣ በመንግስት በኩል ከሀገር እንዲወጣም ሆነ ወደ ሀገር እንዳይገባ ያደረግነው ክልከላ የለም፣ ስለዚህ ወደ ሀገር መመለስና አለኝ የሚለውን ሀብት ማንቀሳቀስ ይችላል፣ ውጭ ሀገር ሆኖ ሀብትና ንብረት ማንቀሳቀስ የሚችልበት ህጋዊ አሰራር ስለሌለ በሱ በኩል ልንረዳው አንችልም፣ ነገር ግን ከነገ ጀምሮ ወደ ኢትዮጵያ መምጣት ይችላል የሚል ምላሽ እንደሰጡ ታውቋል። ህወሓት ከፍተኛ ሀብት ያፈሰሰበት ሚስጥራዊ ኦፕሬሽን መጋለጡ ተሰማ። ህወሓት ለወራት የተዘጋጀበትና ከፍተኛ ሀብት ያፈሰሰበትን ሚስጥራዊ ኦፕሬሽን በተመለከተ ዝርዝር መረጃ ተገኝቷል። ህወሓት ለወራት የተዘጋጀበት ሚስጥራዊ ኦፕሬሽን የሽብር ጥቃትንና የታዋቂ ሰዎችን ግድያ ያካተተ እንደነበረም ታውቋል። ህወሓት ሚስጥራዊ ኦፕሬሽኑን ለማድረግ የመረጣቸው ቦታዎችና ለግድያ ያሰባቸው ታዋቂ ሰዎችም ታውቀዋል። ከፌዴራል መንግስት ጋር ውዝግብ ውስጥ የሚገኘው ህወሓት ለወራት የተዘጋጀበትና ከፍተኛ ሀብት ያፈሰሰበትን ሚስጥራዊ ኦፕሬሽን መክሸፉ ተሰማ። የከሸፈውን የህወሓት ሚስጥራዊ ኦፕሬሽን በተመለከተም ዝርዝር መረጃ ተገኝቷል። ህወሓት ለወራት የተዘጋጀበት ሚስጥራዊ ኦፕሬሽን የሽብር ጥቃትና የታዋቂ ሰዎች ግድያን ጭምር ያካተተ እንደነበረም ታውቋል። ህወሓት ሚስጥራዊ ኦፕሬሽኑን ለማድረግ የመረጣቸው ቦታዎችና ለግድያ ያሰባቸው ታዋቂ ሰዎችም ታውቀዋል። ህወሓት የፕሪቶሪያውን ስምምነት ጥሶ በስምምነቱ መሰረት የተቋቋመውን የትግራይ ክልል ጊዜያዊ አስተዳደርን ማፍረሱን ተከትሎ በፌዴራል መንግስትና በህወሓት መካከል ያለው ውጥረት እየጨመረ መምጣቱ የጦርነት ስጋት በከፍተኛ ሁኔታ እያንዣበበ ባለበት በዚህ ሰዓት ህወሓት ለወራት የተዘጋጀበትና ከፍተኛ ሀብት ያፈሰሰበት ሚስጥራዊ ኦፕሬሽን መጋለጡ ተሰምቷል። ህወሓት ለወራት የተዘጋጀበትና ከፍተኛ ሀብት ያፈሰሰበት ሚስጥራዊ ኦፕሬሽንን በዋናነት የሚመራው በቀድሞ የብሔራዊ መረጃ አገልግሎት ኃላፊ ጌታቸው አሰፋ እንደሆነም ታውቋል። የሽብር ጥቃትንና የታዋቂ ግለሰቦችን ግድያ ያካተተው የህወሓት ሚስጥራዊ ኦፕሬሽን በዋናነት አዲስ አበባ ማዕከል ያደረገ እንደነበረም ታውቋል። ህወሓት ለወራት የተዘጋጀበትና ከፍተኛ ሀብት ያፈሰሰበት ሚስጥራዊ ኦፕሬሽን ለመፈጸም በአዲስ አበባ የጸጥታ መዋቅር ውስጥ ሰዎችን ሲመለምል፣ በአዲስ አበባ ፖሊስ ውስጥም የተለየ አደረጃጀት ለመፍጠር ሲሞክር መቆየቱ የተረጋገጠ ሲሆን ከ3 ወራት በፊት ከተለያዩ አካባቢዎች
ተልእኮውን የሚያስፈጽሙለት ሰዎች ወደ ከተማዋ ሰርገው እንዲገቡ ሲያደርግ መቆየቱም ታውቋል። ከሳምንታት በፊት በአዲስ አበባ ፖሊስ ኮሚሽንና በሁሉም ክፍለ ከተሞች ውስጥ የሹምሽር መካሄዱን ያስታወሱት ምንጮች ጠቅላይ ሚኒስትር አብይ አህመድ ጀነራል አስራት ዲኔሮን የአዲስ አበባ ፖሊስ ኮሚሽን ኮሚሽነር የሾሙት ከህወሓት ሚስጥራዊ ኦፕሬሽን ጋር በተገናኘ እንደሆነም ጠቁመዋል። ህወሓት ለወራት የተዘጋጀበትና ከፍተኛ ሀብት ያፈሰሰበትን ሚስጥራዊ ኦፕሬሽን ግንቦት መጨረሻ የሚካሄደው ምርጫን አስታኮ ለመተግበር የተዘጋጀ ሲሆን በምርጫ ቀን ወደ ምርጫ ጣቢያ በሚሄዱ ታዋቂ ሰዎች ላይ አደጋ ይመጣል እቅድ እንደነበረውም ታውቋል። ህወሓት የብሔራዊ መረጃና የደህንነት አገልግሎት ዳይሬክተር ሬድዋን ሁሴንንና የጠቅላይ ሚኒስትሩን የምስራቅ አፍሪካ አማካሪ እንዲሁም የስምረት ፓርቲ ሊቀመንበር አቶ ጌታቸው ረዳን ጨምሮ በበርካታ ታዋቂ ሰዎች ላይ በምርጫው ዕለት ግድያ በመፈጸም ምርጫውን የማስተጓጎል ዝግጅት አድርጎ እንደነበረም ታውቋል። ህወሓት መቀለ በሚገኘው አቶ ጌታቸው አሰፋ በሚመራው በዚህ ሚስጥራዊ ኦፕሬሽን ላይ የሚሳተፉ በርካታ ወጣቶችን ወደ አዲስ አበባ አስርጎ ማስገባቱም ታውቋል። ከ50 ሺህ በላይ የሚገመቱ ወጣቶች በዋናነት ከትግራይና ከአማራ ክልል ወደ አዲስ አበባ መግባታቸውን የሚጠቁሙ መረጃዎች መኖሩን ለአዲስ አበባ ሰላምና የጸጥታ ቢሮ ቅርበት ያላቸው ምንጮች አረጋግጠዋል። ህወሓት ለወራት የተዘጋጀበትና ከፍተኛ ሀብት ያፈሰሰበትን ሚስጥራዊ ኦፕሬሽን ለማሳካት እንዲሁም በአዲስ አበባ ከፍተኛ የሽብር ጥቃት ለማድረስ የአማራ ፋኖ ብሔራዊ ንቅናቄና የኤርትራ መንግስት እንዳሳተፈም ታውቋል። ህወሓት ለወራት የተዘጋጀበትና ከፍተኛ ሀብት ያፈሰሰበት ሚስጥራዊ ኦፕሬሽን በቀላሉ በብሔራዊ መረጃና ደህንነት አገልግሎት የከሸፈ ሲሆን በሚስጥራዊ ኦፕሬሽኑ ተሳታፊ የነበሩ የጸጥታ አባላትና ወጣቶች በቁጥጥር ስር መዋላቸውም ታውቋል። የህወሓት ሚስጥራዊ ኦፕሬሽን መክሸፉን ተከትሎ ከፍተኛ የገንዘብ ኪሳራ እንዳጋጠመውም ታውቋል። የህወሓት ምርጫውን የማደናቀፍ እንቅስቃሴ መክሸፉን ተከትሎ በዘመነ ካሴ የሚመራው የአማራ ፋኖ ብሔራዊ ንቅናቄ አፋብን በምርጫው ዕለት የተሳካ ኦፕሬሽን ፈጽሞ የምርጫውን ውጤት ተቀባይነት ለማሳጣት ሌላ ዝግጅት ማድረጉን የሚያመላክቱ የደህንነት መረጃዎች ከቀናት በፊት ተገኝተዋል። የአማራ ብሔራዊ ንቅናቄ ከ3 ዓመት በፊት በአዲስ አበባ ቦሌ አካባቢ ከፖሊስ ጋር ተታኩሶ በተገደለው አባሉ ናሁሰናይ ስም በአዲስ አበባ ለማድረግ ያሰበውን ኦፕሬሽን ለማሳካት በከተማዋ ነዋሪ ከሆኑት አባሎቹ በተጨማሪ የሰለጠኑ ታጣቂዎችና አጃቢ ወጣቶችን በተለያየ ምዕራፍ ወደ አዲስ አበባ አስርጎ ለማስገባት ዝግጅት ማድረጉ ታውቋል። ከቀናት በፊት ለሽብር ተግባር ሊውል የነበረ መነሻውን ከአማራ ክልል ያደረገ ተሽከርካሪ ህገወጥ 8 ክላሽ፣ 151 የክላሽ ጥይት፣ 17 የብሬት ጥይትና 7 የክላሽ ካዝና ጭኖ በድብቅ ወደ አዲስ አበባ ከተማ ለማሳለፍ ሲሞክር ለገጣፎ ኬላ ላይ ቁጥጥር ስር መዋሉን የኢትዮጵያ ፌዴራል ፖሊስ መግለጹ ይታወሳል። በተመሳሳይ መነሻውን አማራ ክልል ባህር ዳር ከተማ ያደረገ ተሽከርካሪ በእንቁላል ካርቶን ውስጥ 988 የክላሽ ጥይት፣ አንድ የብሬንት ህገወጥ ጥይቶችን ደብቆ ወደ አዲስ አበባ ከተማ ለማሳለፍ ሲሞክር በቁጥጥር ስር መዋሉ ተገልጿል። የአማራ ፋኖ ብሔራዊ ንቅናቄ በአዲስ አበባ የሽብር ጥቃት ለማድረስ እንቅስቃሴ የሚያደርገው በከተማዋ የተሳካ ኦፕሬሽን በመፈጸም የምርጫውን ውጤት ተቀባይነት ከማሳጣት በተጨማሪ የመንግስትን የተዳከመ ቁመና ያለማሳይበታለሁ፣ በአማራ ክልል ተቀባይነትን እጨምራለሁ፣ ጠንካራ የጸጥታ መዋቅር ገንብቻለሁ፣ አዲስ አበባን በኮሪደር ልማት አዘምኛለሁ የሚለውን የጠቅላይ ሚኒስትር አብይ አህመድን ፕሮፓጋንዳ ከሽፋለሁ በሚል ስሌት እንደሆነ ታውቋል። የአማራ ፋኖ ብሔራዊ ንቅናቄ የሽብር ጥቃት ለማድረስ በከተማዋ ከሚገኙ አባላቶቹና ከአማራ ክልል ካስገባቸው ታጣቂዎች በተጨማሪ የአዲስ አበባና የፌዴራል ፖሊስ አባላትን ለመደለል እየሞከረ እንዳለ ታውቋል። በፌዴራል መንግስትና በህወሓት መካከል የተፈጠረውን ውጥረት እንዲሁም በኢትዮጵያና በኤርትራ መካከል ያንዣበበውን ግጭት ሸሽተው ወደ አዲስ አበባ ከሚመጡ ወጣቶች ጋር አሁንም ህወሓት አዲስ አበባ ውስጥ ሁከትና ብጥብጥ የሚፈጥሩ በርካታ የሰለጠኑ ታጣቂዎችን ወደ አዲስ አበባ እየላከ እንደሚገኝ የመረጃ ምንጮቻችን አመልክተዋል። ከትግራይ ወደ አዲስ አበባ ከሚመጡ ወጣቶች ጋር ከህወሓት ታጣቂዎች በተጨማሪ የትግራይ ክልል የነዋሪነት መታወቂያን የያዙ የኤርትራ የደህንነት ሰዎች መኖራቸውም ታውቋል።